ኦኬ ስሜ አንሙት አበባው እባላለሁ። የሰሜን ሜጫ ወረዳ አስተዳደር ጽሕፈት ቤት ኃላፊ ነኝ። በ2018 በጀት ዓመት የሰሜን ሜጫ ወረዳ 3 ዓላማዎችንና 10 ግቦችን አንግቦ ወደ ስራ የገባ ተቋም ነው። ከነዚህ 3 ዓላማዎች የመጀመሪያውን ስናየው የወረዳ ካቢኔ በአግባቡ መደገፍ ህገ መንግስታዊ ኃላፊነቱን እንዲወጣ ማስቻል ነው። ዓላማ 2 ላይ ስንመጣ አስተዳደራዊ ፍትህ ፈልገው በሚቀርቡ ቅሬታዎች፣ አቤቱታዎች ግልጠኝነት፣ ተጠያቂነት ባለው መልኩ ቀልጣፋ ፍትሃዊነት ምላሽ እንዲሰጥ ማስቻል ነው። ዓላማ 3 ላይ ለተዋረድ አካላት ተቋማዊ ተልዕኮ ለማሳካት የሚያስችል ወቅቱን የጠበቀ የድጋፍ ክትትል፣ ግምገማ፣ ዲጂታላይዜሽን፣ ቁሳዊ ሰብአዊ ሀብት እንዲሟላ ማስቻል ነው። እነዚህ ዓላማዎች ናቸው። ከነዚህ ውስጥ ደግሞ 10 ግቦች አሉ። እነዚህን ግቦችን እያንዳንዱ በዝርዝር ማለት ይቻላል። ካለን ጊዜ አኳያ አጠቃላይ የተቋማት ግቦችን ስናይ ወይ በተግባር መራፍ የተግባር አፈጻጸማችን ስናይ ግን 100% ነው። የሰሜን ሜጫ ወረዳ አስተዳደር ጽሕፈት ቤት ከ10 ወረዳዎች ባለው ውጤቱ በተሰራልን መንገድ አንደኛ ነው። ስለዚህ አጠቃላይ የተቋሙ አፈጻጸም 99.67% ነን። ከመልካም አስተዳደር ስራዎች አኳያ ደግሞ 100% ነው። ካፒታል ፕሮጀክት ላይ ስንመጣ አስተዳደር ጽሕፈት ቤት ከህንፃ ጥገና ጋር ተያይዞ ከጣራ ስራዎች፣ ከመስኮት በር ስራዎች፣ ዌብሳይት እነዚህ 100% ያከናወንበት አግባብ ነው ያለ። 7ኛው አገራዊ ምርጫን አስመልክቶ የሰሜን ሜጫ ወረዳ አስተዳደር ጽሕፈት ቤት የአንበሳውን ድርሻ የወሰደ በየቀበሌው ያሉ ቁሳዊ ነገሮችን ከማሰራጨት አኳያም ከዞን ከክልል ከማሰራጨት አኳያም ከፍተኛ የአንበሳውን ድርሻ የወሰደ